ላይ የተቀየረ ያው ስለይሳም ነግሬሃለሁ። ከዚህ በፊትም ጥሩ ልጅም እንደሆነ ያው ይሄንን መኪና የሚሰጠኝ እሱ እንደሆነ ምናምን ታውቃለህ። ያው አብረን የምንሰራው አብረን ከዜሮ ተነስተንም እዚህ እንደደረስን ምናምን ነግሬሃለሁ። ግን ታውቀዋለህም ግን ብዙ ቅርበትም ስለሌለህ ነው አውቃለሁ እንትን ያልከው ብዙ የሚሳመን እንደ ቁም ነገር ያላሰብከው ቀልድም ስለሚያበዛ ምናምንም ነው አይኑ ግን ያለውን ነገር ላስረዳ ምናምን ሞክሬያለሁ። ከዚህ በፊትም ለኢሳምም ነግሬዋለሁ። በእርግጥ ባለፈው ምን ነገር አይደለም እሱ ምናምን ብየዋለሁና አንተ ከዛኛው ልጅ ጋር ሙጭጭ ብለሃል። ምንድነው ሀሳብ ይቀየራል ወይስ እንደዛው ነው? ሀሳቡ እንዴት መሰለሽ ክራም፣ ኢሳም እርግጥ ጥሩ ልጅ ነው፣ ግን ቀልደኛ ነው። ቀልድ ያበዛል። ስራም ከጎበዝ ነበር፣ ቀልድ ያበዛል። ስለዚህ ምንድነው አሁን ትዳር ከሆነ ትዳር ነው። ይሄኛው ልጅ ደግሞ እንደማየው ከሆነ በጣም ጥሩ ልጅ ነው፣ ቁም ነገረኛ ነው። ለኛም ደግሞ አንዳንድ ነገሮችን ቁም ነገር እየሰራ ነው ያለው። ስለዚህ ትዳርን የመሰለ የለም። ትዳርሽን አንቺ ይሄ ልጅ ብትይዥና ወደ ትዳርሽ ብትገቢ ትዳርሽን ብትይዥ ጥሩ ነው ብዬ ነው የምገምተው። እሱማ ልክ ነህ እኮ ግን ያው ከረፈደ ሆነ የኢሳም መምጣት እና እሱ እንደዚህ አይነት ነገር ማሰቡ ምናምን እንትን ብያለሁ። በእርግጥ ግን ያው እንደመሰለሽ እስካሁን ድረስ ይሄ ልጅ ትዳር ይሆናል ብለሽ ጠብቀሽውም ነበር። ብዙ ነገር አብራችሁም ሰርታችሁ ነበር። ስለዚህ ወደ ትዳሩ ስላልገፋበት አሁን የኛው ልጅ ወደ ትዳር ዓለም ስላጠበቀ